ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁ? ሰላም እንዴት ናችሁ? ዛሬ ይዤ የመጣሁት ቤተሰቦቼ ስፓጌቲ ፓስታ ሰላድ ነው። ይህ ሽንኩርት አንድ ያዘጋጀው፣ እዚህ ጋር ደግሞ ክዝበራ ቃሪያ ትንሽ ያዘጋጀው፣ እዚህ ጋር 3 ቲማቲም ያዘጋጀው፣ ደግሞ ሰልሳ ቶማቶ ነው። ደግሞ ዶሮ አዘጋጅቻለሁ። ይሄንም ትንሽ ፈቅቄ አደርገዋለሁ። ይሄ ቤተሰቦች ዲያዩን ከጤፍ ጋር ያስገጃለሁ። ይሄውስ ዶሮ ከቲፌ እንደዚህ አስቀምጫለሁ። ደግሞ እዚህ ላይ ቶማቶ እኔ 3 ቶማቶ ነው የተጠቀምኩት፣ ምክንያቱ በብዛት ነው 2 ስፓጌቲ ስለሚሰራ ማለት ነው። የአረቦቹ ምግብ እና ይሄን ይመስላል። እናንተ ደግሞ በምትፈልጉ በ2 በ3 በትንሹ መስራት ትችላላችሁ። ይሄ ዶሮውንም ከትፌ አስቀምጫለሁ፣ ቶማቶ ከትፌ አስቀምጫለሁ። ያን ክዝበራ ጨምር እሱ አስቀምጫለሁ። ያዘጋጀሁት ግብአቶች ይሄን ይመስላል። የቀረኝ ሽንኩርትና ሽንኩርቱን ከትፌ እዚህ አስቀምጫለሁ። ፍልፍል ባራት ይሄ በርበሬ ነው። ይሄ ኦርጋኖ ነው። ኦርጋኖ ቆንጆ ነው። ይሄ ትንሽዬ ለሽታ ይጨምራል። ይሄ ዛተር ነው ይጨምራል። ትንሽዬ ይጨምራል። ከዚህ ይሄ ደግሞ ቆንጆ ነው። ኦርጋኖ ይሄ ኦርጋኖ ነው። አንድ ማጂ፣ ከዛ ባህራት ፍልፍል አስዋት፣ ከሞን፣ እርድ ነው። ይሄ ደግሞ ጥቁር ስሙ ጠፋብኝ በጌታችን እና ባህሮቶች ያዘጋጀሁት ይሄ ጥቁሩ ቆንጆ በርበሬ ነው። ይሄ ደግሞ ከሞን ይባላል። ከዚህ ላይ ያዘጋጃቸው ቅመሞች ነው። ጫው፣ በራሱ ሲበስል ወደ ታች በራሱ ይወርዳል። ውድ የቻይና ቤተሰቦች አሁን በአረቦቹ ፓስታ መስራት ብዙም ከባድ አይደለም፣ ግን ብዙ እንደኛ እንደውም በእንደ ኢትዮጵያ ላይ አይከብድም ማለት ነው። ያው አንዳንድ ጊዜ አንድ ላይ ነው የሚጨመረው። ደግሞ የፓስታ አሰራር ቀላል ነው። ምግብ መስራት የምትፈልጉት ቪዲዮን በደንብ እዩ እና እንደዛ ነው። ያኔ አረቦቹ ለአረብ አጋ በጣም ምግብ መስራት በጣም ከባድ ይመስለኝ ነበረ፣ ግን ማለት ራስ አሳምኖ ከሰሩት ቀላል ነው እና አብረን እንሰራለን። ሞዋ ከጎረቤት ነው። እንደዛ ስለሆነ ውድ ቤተሰብ ቪዲዮንም ላይክ እያደረጋችሁ ያዘጋጃችሁውን ቅድማ ይሄ ተጠምቃለሁ። ይሄ ሰልሳ ቶማቶ ነው። ቀይ ፓስታ ነው የምሰራው። ይሄ በደንብ ብስል ካለ ጣፍጣል። መጀመሪያ ሳሳውን ብስል ማለት ነው። ቅመሞችን ጨምራለን። ቶማት
ደግሞ ፓስታ በስሎልኛል። ዶሮም ደግሞ እዚህ ላይ እየጠበስኩ ነው። ያን ካሮት ትንሽ ፍልፍል ባረድ ያሰማ በነገራችን ላይ ምግቡ ይሄን ይመስላል። እዚህ ጋር ዶሮውን እየተጠበሰ ነው። እዚህ ላይ እጨምራለሁ። እሱ ከበሰለ ግን በነገራችን ላይ ረስቼ ነው። ይሄ ከሽንኩርቱ ጋር ይጠበስ ነበረ እና የዛው ነው። እዚህ ላይ እንግዲህ ሰው ሀገር ኑሮ ከባድ ነው። በቃ ተረጋግቶ ለመስራት አይመችም እና እንደዛ ነው። ምግቡ አሪፍ ነው። ፓስታው ምርጥ ምግብ ነው። ሞክሩት፣ አብረን እንስራ። ሞክሩት ሁላችሁም። በስሏል። ጥብስ አድርጓለሁ ለብቻው። ዶሮው ለብቻ ጥብስ አድርጎ እዚህ ላይ ጨምራለሁ። ይሄ ፓስታው ደርሶልኛል። ይሄን ይመስላል ቤተሰቦቼ። በስሏል ሁሉ ነገር ወላው። አብረን እንብላ እና ቀላል ነው። ሰርታችሁ ብሉ። ቆንጆ ነው፣ ይጣፍጣል። ይሄንን ደግሞ እንዲያምር መልኩ ደስ ይላል። በነገራችን ላይ እኔ ግን ከዶሮ ነው የሰራሁት። ዶሮ እና ይሄ አለ ዶሮ በአታክልትም ብቻ ይሰራል። በአታክልትም መስራት ይቻላል፣ ግን ይሄ ደግሞ በዶሮ ነው የተሰራ። አሪፍ ነው። ፓስታው ይጣፍጣል። መልካም ቆይታ። ቪዲዮን ላይክ አድርጉ፣ ሰብስክራይብ አድርጉ። ከተመቻችሁ ላይክ አድርጉ ቤተሰብ እና በረታቱኝ። አብረን እናድግ እና ፓስታው አለቀ። ይኸው እየበላው ነው። እስቲ ጣሙን ልንገራችሁ። ይጣፍጣል። ቆንጆ ነው።